ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ ይሄን ቪዲዮ ለእናንተ ይዤላችሁ የመጣሁት እኔ ሙባረክ እባላለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ቾምቢና ጓደኞቹ የሞት ፍርድ ተፈረደባቸው። ስሙ እናንተ የሞት ፍርድ ተፈርዶባችኋል። የምሞቱበትን መንገድ ምረጡ፣ በሰይፍ ወይስ በኤሌክትሪክ? አንተኛው ምን ይሻልሃል? አይ ሰይፍ ይቅርብኝ፣ ኤሌክትሪክ ይሻለኛል። ናሺ ቁጭ በል። እሺ ወይ መብራት የለም፣ በቃ ምረት ተደርጎልሃል፣ መሄድ ትችላለህ። ፈጣሪ ይመስገን። ሁለተኛ አልሰርቅም። መብራት የለም። መብራት ከሌለ ደግሞ ምረት ተደርጎላችኋል። አሪፍ ነው። ከጊዜ በኋላ ወደኛም ሀገር መምጣቱ አይቀርም። አንተኛውስ ምን ይሻላል? እኔም ኤሌክትሪክ። እሺ መብራት እንዳላውቁ እንዴት ነው? አሁንም መብራት የለም፣ በቃ አንተም ይቅር ተበላሃል፣ መሄድ ትችላለህ። ይሄም ተምሮለታል። እሺ በቃ ጫው። አንተኛውስ? እኔ በሰይፍ ሆነ። ሰይፍ? ኧረ ኤሌክትሪክ በል አንተ ጅል። እንዴ ለምን ኤሌክትሪክ ይላል? መብራት የለም እኮ። በቃ እንደዛ አይነት ሰው ነው የምንፈልገው። ቅጣትን በአግባቡ የሚቀበል ሰው፣ የሚሸውር ሰው አይመቸንም። ወስደው ቻይና ነው ወስደው ቻይና ነው እንዴ? ይሄን እሺ አረጋናል። ዜግነቱን ያው ቢቀየርም ችግር የለብንም። ወደ ቀጣይ ቪዲዮ። ሄሎ ብሮ ባክ ሳይቸግረኝ ስትራፖ ሰርቼ ስፖርት ያዘ። ሳይቸግረኝ እኔ ራሱ ብርዴን መጥቼ ራቁት መታኝ እኮ በእናትህ። ባክ እኔ ራሱ መጋኛ ከፍቼ ስወጣ ለሊት መታኝ። እኔ ራሱ አልጋዬ ላይ መጥቶ ቅልፍ ላይ ተኛው። አሁን ባክ ተነሳና ስራ በልተህ ቁርስ ሂድ። ባክ ዛሬ እኮ ሆስፒታል ታሞ አለቃዬ ሄዷል። ቻው ባክ ባላንስ ስልክ ጨርሷል እና ቶሎ ወጥቼ ዝናብ ልሙቅ። ሆስፒታሉ ታሞ አለቃው ሄዷል። ምንም ልላችሁ አልችልም። ወደ ቀጣይ ቪዲዮ። አንተ አቢ ምን አባነስ ኮንትሮል ቤት ያደርኩ ትምህርት ቤት እኮ ይሄን 2 ሳምንት አልሄድም። ለምን? ዳይሬክተሩ እንዳትመጣብኝ ይሄን 2 ሳምንት ልረፍበት፣ ከ2 ሳምንት በኋላ ትመጣለህ ብሎኛል። አልሄድም ይሄን 2 ሳምንት። በል እኔም ለጥምቀት ጎንደር ልሄድ ነው። የአራት ቀኑን አንድ ልምታ እና በቃ መልካም ባላንት ምድበቃና የሆነ ነገር አትለኝም። ጥለይ ልትሄድ እኮ ነው። አታፍርም? ከኔ ስጠይቅ ስንት ወጪ ያለብኝ ልሽ? የምን ወጪ ነው? ለነገሩ ዛሬ እኮ ሊቨርፑል ከብሬንትፎርድ ጨዋታ አለ እና እሱን ጨዋታ ኮሬክት ስኮር ለገመተ ለሁለት ተሸላሚዎች የአምስት ቆይ መሰቅ። በነገራችን ላይ ወደ ቀጣይ ቪዲዮ። ዶክተር ልጅ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። መጀመሪያ መጥፎ ዜናውን ነገር። መጥፎ ዜና የወለድሽው ልጅ ዞምቢ ነው የሚመስለው፣ በዛ ላይ ደግሞ ጭራ አለው። በኢየሱስ ስም ካዲያ ምንድነው ጥሩ ዜና? ሞቷል። እና ስልክሽን 0944 ኖ አስደውኝ ማለት ነው። ሃይ ትራፊክ፣ ለአንተ አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው ጥሩ ዜና? ጥሩ ዜና እዛ መኪና ውስጥ ያለው ሰው ቀበቶ አላሰረ። ወንድ ካዲያ ምንድነው መጥፎ ዜና? ቀቅል ይበላል። መጥፎ ዜና የከንቲባው ብራዘር ዳልኩ ማለት ምን ማለት? እዛ ጋር ያለችውን የአባትህ አይነት መኪና እያጣ እዛ ጋር እኮ ምንም መኪና የለም። ልጄ ለልደትም እንዳመጣው ልገምት። ምን ጋላክሲ ሞባይል ቸኮሌት ይመቻችሁ ጋር እና ለመሰላችሁ በቀጣይ ቪዲዮ ዋይዘን እና ቅጣት ይዘን ነው የምንመጣው። ቅጣቱ ምንድነው? ቃሪያ ነው። ቃሪያውን እንበለዋለን። ካሳቃችሁ ማለት ነው። አይመስላችሁም? እና በቀጣይ ቪዲዮ እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።